መንግስቱን የሚሸራርፍ በአስተሳሰብም ሲመጣ ከነፈሰው ጋር የሚነፍስ ከሆነ ይሄ ጀግና አይደለም። ህገ መንግስቱን ለመጠበቅ በህገ መንግስቱ ላይ የተቀመጡትን ነገሮች በሚገባ እነሱን እሱም ያከበረ ሌላውም እንዲያከብር ዘብ የሚሆን ከሆነ ይሄ ጀግና ነው ማለት ይቻላል። ጀግና ውሸት የለበትም፣ አይዋሽም። ለቆመለት ለሚያስበው ነገር በግልጽ ነው የሚናገረው፣ የሚደብቀው ነገር የለም። ጀግና ሰው ሌባ አይደለም፣ ህዝብን አይዘርፍም፣ መንግስትን አይዘርፍም፣ የሚመራውን ሰራዊትም ካለው አይዘርፈውም። ይሄ የሻዕቢያ ጦርነት በተለይም ለኛ ትውልድ ጦርነት የማይፈለግ ቢሆንም ለኛ ትውልድ ጥሩ አጋጣሚ ነው። ምን ለማለት ፈልጌ ነው? በተለይም ኢህአዴግ ሆነን ስንመጣ እኛ ከደርግ ጋር ተዋግተን የደርግን ሰራዊት ጥለን ከዛ በኋላ ይሄ ስርዓት መጥቷል።